መዋሸት ውስጥ አይገባም፣ መስረቅ ውስጥ አይገባም። በንጽህና ይኖራል፣ ይጠብቀዋል። ግን እየዋሸ እየሰረቀ ከኖረ ሄዶ አንድ ቀን ጉድጓድ ይጠብቀዋል። ሰዎች በብዛት ሲሳካላቸው ያዩትን መስመር ያዩትን የህይወት መንገድ ሌሎች ሰዎች ይከተላሉ። በቃ እንዲህ ባደርግ እኔም እኮ በቃ ይሄው እነሱ ከሆነ ለኔ የማይሆንበት ምክንያት ምንድነው የሚባል ነገር ይነሳልና አሁን ቅድም ሯጭ ብያለሁ። እኔ ብድግ ብዬ ሆነ ሯጭ ልሆን ብዬ ቢሆን ኖሮ እንዴት እንደሚሆን አሰብኩት። ልጆቻችሁ እናንተ የምታረጉትን ነገር ያደርጋሉ። ሲያጠፉ ሰዎች ያው በግል እንወቅሳለን፣ ስናመሰግን ደግሞ በአደባባይ መሆን አለበት። ሰላም ተመልካቾቻችን፣ ይህ ጥበብ የሚልቅበት እውቀት የሚበዛበት ማስተዋል የሚሰፋበት የእውቀት አልማዞች ፕሮግራማችን ነው። ዘወትር አርብ ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ዶክተር ወዳጄነህ መሐረንና እኔ ጵንኤል ተስፋዬ አብረን በጋራ በመሆን በተለያዩ ሀሳቦች ላይ እንወያያለን። በእርግጠኝነት ከኛ ጋራ ብትቆዩ አንድ ነገርን ታተርፉበታላችሁ። መልካም ጊዜ። ተመልካቾቻችን እንግዲህ ዛሬ ደግሞ አንድ ሀሳብን ይዘን ከዶክተር ጋር ልንነጋገር እዚህ ተገኝተናል። ዛሬ የምንነጋገርበት ሀሳብ እንግዲህ አዲስ ዓመትም ገብቷል። በዓል እንዴት ነው ዶክተር? በዓል ጥሩ ነው። የአዲስ ዓመት በጣም ነው የምወደው፣ ደስ ይለኛል። አዲስ ይሆናል። ብዙ ሰው አዲስ ተስፋ፣ አዲስ ውጥን፣ በርካታ ነገሮችን የሚይዝበት ጊዜ ስለሆነ በጣም ነው ደስ የሚለው። የዛሬው ሀሳባችን እንግዲህ ከአዲስ ዓመት ጋራም ወይም ደግሞ ከምናስበው ነገር ጋራም የምናስበውን ነገር ከማሳካት ጋራም ተያያዥነት አለው። እንግዲህ ተመልካቾቻችን የዛሬ ሀሳባችን የሚሆነው ስለ አሸናፊነት ወይም ደግሞ ዊነርስ ስለምንለው ነገር ነው። ሰዎች አሸናፊ መሆንን ይፈልጋሉ፣ ይመኛሉ። አሸናፊ ለመሆንም ደግሞ በርካታ ጥረቶችን ያደርጋሉና ከብዙ ሙከራ ከብዙ ትግል በኋላ አሸናፊነት የሚለው ወይም ደግሞ አሸናፊ የምንላቸው ሰዎች ይመጣሉ። በተለይ ደግሞ ስለ አሸናፊነት ሲነሳ ዶክተር በሀገራችን እንግዲህ ብዙ ጊዜ ሯጮቻችን በዓለም አቀፍ ደረጃ አሸናፊ ሆነው ሀገራችንን ሲያስጠሩ እንመለከታለን እና ከብዙ ነገር በኋላ ያንን ድል ስናይ እጅግ በጣም ነው ደስ የሚለን። ሁላችንም በህይወታችን ውስጥ ደግሞ አሸናፊ መሆን የምንፈልግበት ዘርፍ አለ። አሸናፊ ሆነን መታየት የምንፈልግበት የወጠንበት አንድ የሆነ ሀሳብ አለና ዛሬ እንዴት አሸናፊ መሆን እንችላለን የሚለውን እናነሳለን። በአዲሱ ዓመት ይሄንን ነገር አሳክቼ አሸናፊ መሆን እፈልጋለሁ፣ ይሄንን ማድረግ አለብኝ ላሉ ሰዎች ያ ነገር እንዴት ይሆናል? መንገድ ውስጥ እንዴት ነው የሚለውን የተለያዩ ሀሳቦችን ይዘናል። እንግዲህ የተወሰነ ርዕሶቹን እያነሳን ዶክተር ደግሞ በዛ ርዕስ ዙሪያ በደንብ ማብራሪያ እየሰጠህን እንሄዳለን ማለት ነው። ስለ አሸናፊነት ምን ይሰማሃል ዶክተር? ነው እስቲ አንተ በህይወት መንገድ በህይወት ጉዞ በምታረጊው ጀርኒ ላይ መንገድሽ ሁል ጊዜ ስሙዝ አይሆንም እና የተለያዩ ነገሮች ያጋጥሙሻል። እየሄድሽ እያለ ትልቅ ተራራ ከፊትሽ ይመጣል። ተራራው መውጣት ይኖርብሻል። ከዛ ተራራው መውረድ ይኖርብሻል። ከዛ አለፍኩት ስትይ ደግሞ ደንበኛ ምድረ በዳ፣ ምንም ውሃ የሌለበት ከባድ የህይወት ምድረ በዳ ደግሞ ይመጣል። አስቸጋሪ የሆነ ማለፍ አለብሽ፣ በሱ ታልፊዋለሽ። ከዛ ደግሞ ሸለቆ ይመጣል፣ ጉድጓድ፣ በሱ ውስጥ ደግሞ ወርደሽ መውጣት አለብሽ። ውቅያኖስ ይመጣል፣ ውቅያኖሱን መሻገር አለብሽ እና በህይወታችን መንገድ ላይ የተለያዩ ነገሮች እንዳናልፍ የሚያደርጉን መንገድ ላይ የሚያስቀሩ ነገሮች አሉ። አለፍኩት ስትይ ደግሞ ከፊትሽ ጎልያድ መጥቶ ይቆማል። እሱን ደግሞ ከጣልሽው ጥለሽው ስታልፊ ደግሞ የራስሽ ድካም ደግሞ የራስሽ ስጋ ደግሞ ይታገልሻል እና ሰው በህይወት መንገድ ላይ በሚሄድበት ጊዜ ብዙ እንቅፋቶች አሉት። መንገድ ላይ የሚያስቀሩት ብዙ ነገሮች አሉት። አሸናፊዎች የሚባሉት ወይም ኦቨርካመርስ ዊነርስ የሚባሉት እነዚህን የሚገጥሟቸውን ተግዳሮቶች ተራራውን ሲመጣ ወጥተው ወርደው ጉድጓድ ሸለቆ ከመጣ አልፈውበት ምድረ በዳውን አልፈውበት የመጡትን ተግዳሮቶች መንገድ ላይ ሳይሸነፉ ሳይቆሙ አልፈው ሄደው መድረስ ያለባቸው ቦታ ላይ የሚደርሱ ሰዎች ናቸው ኦቨርካመርስ። ውድድራቸው ከራሳቸው ጋር ሳይሆን በራሳቸው ትራክ ውስጥ ራሳቸው በስተሰመረላቸው ትራክ ውስጥ ግን የሚመጡ ተግዳሮቶችን ያሸንፋሉ፣ ድል ያደርጋሉ። እነሱን ኦቨርካመርስ እንላቸዋለን። ድል አድራጊዎች፣ አሸናፊዎች፣ ዊነርስ እንላቸዋለን።
እና ዛሬ ለተመልካቾቻችን እኛ እንዲያሸንፉ በህይወት መንገዳቸው ላይ የተለያየ ነገር ሲገጥማቸው ተስፋ እንዳይቆርጡ እንዳይቆሙ የሚያሸንፉበትን ኮምፖነንቶች ለማሸነፍ የሚረዷቸው ነገሮች እነሱን ነው የምናየው። አዎ እንግዲህ ከነዛ ለማሸነፍ ከሚረዷቸው ሀሳቦች መካከል በርካታ ነጥቦችን ይዘናል። እዚህ የመጀመሪያ ላይ ያነሳነው ነጥብ ምንድነው? እንደውም እኔ በራሴ ራሱ እንዴት ነው ሊያገናኙ የሚችለው ብዬ አስቤያለሁኝና እኛ እንደምናስበው ጨዋነት ሲባል በሰዎች ዘንድ ለመወደድ ሰዎች ለኛ የተለየ ክብር እንዲኖራቸው አድርገን እናስባለን። ለዛም ሊሆን ይችላል። ግን ደግሞ ለአሸናፊነት አንደኛው ብለን ያዝነው ጨዋነት ነው። እንዴት ነው ጨዋነት? በጣም ነው የምወደው። ወይም ኢንቴግሪቲ ለማለት ነው። ኢንቴግሪቲ የሚለውን ቃል ለመተርጎም የተለያየ ነገር መጠቀም። ኢንቴግሪቲ ማለት የመርህ ሰው መሆን ማለት ነው። በሞራል ፕሪንሲፕል በመርህ የሚመራ ሰው ማለት ነው ጨዋ ማለት። አሁን ለማስረዳት ይሄን ላሳይሽ። እኔ አዲስ አበባ ውስጥ ሰው ያውቀኛል። የማደርገው ነገር በሙሉ በህዝብ እይታ ውስጥ ነው ያለው። ምንም ነገር ባረግ ማለት አላረግም እንጂ ናይት ክለብ ብሄድ ነገ ጠዋት ትሰሚያለሽ። ምክንያቱም ይታወቅ ህዝብ ያውቀኛል። የሆነ ሆቴል ብገባ ሰዎች ያዩኛል። በቃ የማደርገው ነገር በህዝብ እይታ ውስጥ ነው ያለው። ምንም ባረግ ህዝብ እይታ ውስጥ ነው ያለው። ስለዚህ አዲስ አበባ ውስጥ እኔ ጨዋ ነኝ። ለምንድን ነው ጨዋ የሆንኩት? ሰዎች ስለሚያዩኝ ነው ጨዋ የሆንኩት። አሜሪካ ሄድኩኝ እንበል። ከአሜሪካም ደግሞ ይሄ ብዙ አበሻ የሌለበት ቦታ ላይ ሄድኩኝ። እዚህ ያለችኝ ጨዋነቴ እዛም ካለች የእውነት ጨዋ ነኝ። ምክንያቱም እዛ የሚያየኝ ሰው የለም። የፈለግኩትን ነገር ባረግ፣ ጠጣ፣ ገልፍሬንድ ይዤ የሆነ ቦታ ብገባ ምን ብል ማንም አያየኝም። ኢንቴግሪቲ ማለት ሰዎች ሲያዩሽም ሳያዩሽም አንድ አይነት ሰው መሆን ማለት ነው። ሰዎች እያዩሽ አይደለም፣ ማንም አይታዘብሽም፣ ማንም አያወራብሽም። በዚህ አይነት ቦታ ላይ ስትሆኝ እንዴት ነው የምትሆኘው ነው። አሁን ለምሳሌ እናያለን እዚህ በጣም ጨዋ የሆኑ ሰዎች ዱባይ ሄደው ኮምፕሊትሊ ሌላ ሰው ናቸው። ሌላ ሰው ነው የምታገኘው። አይቻለሁ። ሌላ ሀገሮችም ከሰዎች ጋር ሄጄ ያውቃለሁ። እና እዚህ በጣም በቃ ጨዋ ምናምን ያልሻቸው ሰዎች ወጣ ሲሉ ሌላ ሰው ይሆናሉ። ይሄ ላክ ኦፍ ኢንቴግሪቲ ነው። ስለዚህ ጨዋነት ይሄ ማለት በሞራል በመርህ ነው የምትመላለሽው። በሰው ያየኛል ላየኝም ሳይሆን በትክክለኛው በሞራል ፕሪንሲፕል ነው የምትመሪው። ይሄ ለአሸናፊነት በጣም ይጠቅማል። መንገድ ላይ እንዳልቀር እዛ ጋር ሰው ያየኝም ብዬ መንገድ ላይ የማይሆን ነገር እንዳላደርግና መንገድ ላይ እንዳልቀር በጣም ይረዳናል። እና ኢንቴግሪቲ ማለት አዲስ አበባ ያለ ባህሪ አኗኗሪ ዋሽንግተን ዲሲም እንደዛው፣ እዚች ያለች ጨዋነቴ ዱባይም እንደዛው ሲሆን ነው። ይሄንን ከጠበቅኩኝና በመርህ ካደረግኩት ህይወቴን መንገድ ላይ ከሚያስቀረኝ እንቅፋት አመለጥኩኝ ማለት ነው። ለዚህ ነው ጨዋነት የሚሰራው። አዎ እንግዲህ ሁለተኛው ደግሞ የምናነሳው ግልጽነትን ነው። ግልጽነትም ያስፈልጋል። ግልጽነት ደግሞ ኦነስቲ ለማለት ነው። ኦነስቲ ነው። ኦነስቲ ያለው ሰው አይደባብቅም። ያለውን ነገር ግልጽ ያደርጋል። ድካሜን እነግርሻለሁ፣ ብርታቴን እነግርሻለሁ። ኦነስቲ ያለው ሰው አይዋሽም፣ አይሰርቅም። አንድ አይነት ነው የሚሆነው እና ያ በጣም ለአሸናፊነት ይረዳሻል። እንትን ትራፕ ውስጥ አይገባም፣ ወጥመድ ውስጥ አይገባም። እኔ ድሮ የመጀመሪያ አሜሪካ ሊሄድ ፈልጌ ድሮ ሄጅ እዛ ለመማር ፈልጌ ነው። ከዛ ኤምባሲ ቪዛ ስጠይቅ ከለከሉኝ። መንግስት የዛ ጊዜ የነበረው መንግስት ኤምባሲዎችን አናግሯቸው ነበር እና አናግሯቸው ዶክተሮች እየሄዱብኝ ስለሚቀሩ እና ደግሞ ትንሽ ስለሆኑ ዶክተሮቻችን አትስጡ ብለው ለካ ነግረዋል። በጓሮ ሄደው አሁን እኔ መሄድ ፈልጌ ሄጅ ስጠይቅ በቃ ነጭ ዶክተር በጣም ባገርህ ጠንክረህ ብትሰራ አለች። ከዛ ጀርባው ላይ አፕሊኬሽን ሪሲቭድ የሚል ማህተም ይመታሉ። ማህተሙን መቱ። ሌላ ጊዜ ልገባ ስል አሁን መጀመሪያ የሚያዩት
ደግመሽ ስትገቢ ጀርባውን አይተው ተመቷል አልተመታም ነው። ስለዚህ ሰዎች መከሩኝ። አሁን እቺ አፕሊኬሽን ሪሲቭድ የምትል ማህተም አለች ፓስፖርት ላይ። ፓስፖርትን መቀየር አለብህ አሉ። በምንድን ነው የምቀይረው? ፓስፖርት እንዴት ነው የምቀይረው? ጠፍቶብኛል ትላለህ አሉ። ወይም ደግሞ ተበላሽቶብኛል፣ እሳት አበላሽቶብኛል ትላለህ አሉ። እኔ አልጠፋብኝማ እላቸዋለሁ። አልጠፋብኝም ፓስፖርት እኮ ገብተህ ጠፍቶብኝ ማለት ኢሚግሬሽን ሄደህ አዲስ ፓስፖርት ለማውጣት ነው። ጠፍቶብኛል ትላቸዋለህ። እኔ አልጠፋብኝም። አይ ጠፍቶብኛል ትላለህ። እንደዛ ማለት አልችልም። ይሄም መሰለሽ ኦነስቲ ነው። አትዋሽም፣ ይጠብቅሻል። መስረቅ ውስጥ አይገባም። ኦነስቲ ያለው ሰው መዋሸት ውስጥ አይገባም፣ መስረቅ ውስጥ አይገባም። በንጽህና ይኖራል፣ ይጠብቀዋል። ግን እየዋሸ እየሰረቀ ከኖረ ሄዶ አንድ ቀን ጉድጓድ ይጠብቀዋል፣ የሚያስገባው ጉድጓድ ይጠብቀዋል። ስለዚህ ኦነስቲም ደግሞ ለአሸናፊነት በጣም አስፈላጊ ነው። በሶስተኛነት ደግሞ አሸናፊ ሰው ለመሆን የምናነሳው ራስን ማወቅ ነው። ራስን ማወቅስ እንዴት ነው? እሱም ደጋግመን አንስተነዋል ከዚህ በፊት። ሰልፍ አዌርነስ፣ ስትሬንግዞቼን አውቃለሁ፣ የምችላቸውን ነገሮች አውቃለሁ፣ በደንብ አድርጌ አሁን እኔ አውቃለሁ። የማልችላቸውን ነገሮች ደግሞ አውቃለሁ፣ አልሞክራቸውም። እነሱ ማለት የተሰጡኝ አሉ፣ መክሊቴ የሆኑ አሉ፣ እንደምችላቸው አውቃለሁ። እነሱ ላይ አተኩሬ ይሰራለሁ። ከሊ ያደረገው ብዬ የሆነ ሰው አደረገውና ተሳካለት ብዬ ብድግ ብዬ ያንን ለማድረግ አልሞክርም። እሱ ያኛውን ነገር ቢዝነስ ሰራና ተሳካለት ብዬ ለምን እንዴት አልሰራም ብዬ አልሞክርም። የኔን ነገሮች ለይቼ ያውቃቸዋለሁ፣ የኔ ያልሆኑትን ነገሮች ደግሞ ለይቼ ያውቃቸዋለሁ። ስለዚህ ሰልፍ አዌርነስ፣ ራስሽን በደንብ ስታውቂ የተሰጡሽን ነገሮች፣ ያንቺ የሆኑትን ነገሮች ታውቂያለሽ፣ ያንቺ ያልሆኑትን ነገሮች ደግሞ ታውቂያለሽ። እና ሌላ ሰው አይተሽ እሱ ያደረገውን ነገር ለማድረግ አትሞክሪም ማለት ነው። ይሄ እንደውም ዶክተር የብዙ ሰው ችግር ሊሆን ይችላል ብዬ አስባለሁ። ብዙ ጊዜ ሰዎች በብዛት ሲሳካላቸው ያዩትን መስመር፣ ያዩትን ስራ፣ ያዩትን የህይወት መንገድ ሌሎች ሰዎች ይከተላሉ። በቃ እንዲህ ባደርግ እኔም እኮ በቃ ይሄው እነሱ ከሆነ ለኔ የማይሆንበት ምክንያት ምንድን ነው የሚባል ነገር ይነሳልና አሁን ቅድም ሯጭ ብያለሁ። እኔ ብድግ ብዬ አሁን ሯጭ ልሁን ብዬ ቢሆን ኖሮ እንዴት እንደሚሆን አሰብኩት። እና ራሳችንን የምንችለውን ማወቅ በጣም ትልቅ አስተዋጽኦ አለው። በደንብ አጣርተሽ ታውቂያለሽ መቻል የምትችያቸውና መቻል የማትችያቸው። በአራተኛነት የምናነሳው ደግሞ የተግባቦት ክህሎት ነው። የተግባቦት ክህሎት አሸናፊ ለመሆን እንዴት ነው የሚረዳው? ኮሚኒኬሽን አቢሊቲ ነው። ምሳሌ ልንገርሽ። ኦባማ የአሜሪካ ፕሬዚደንት ሆነ። በጣም በጥሩ ሁኔታ ብዙ አሸንፈው። ኦባማ አይ ቲንክ ህግ ነው የተማረው፣ ማስተርስ ዲግሪ ነው ያለው። ከኦባማ በላይ የተማሩ ሰዎች አሉ አሜሪካ ውስጥ፣ በህግም ፒኤችዲ ያላቸው፣ 2 ፒኤችዲ ያላቸው፣ 3-4 ማስተርስ ያላቸው ዩኒቨርሲቲ ፕሮፌሰሮች፣ ስኮለርስ አሉ። ኦባማ ምንድነው ልዩ ያደረገው? ኮሚኒኬት ማድረግ ይችላል። ተናግሮ ተደማጭ መሆን ይችላል። ስለዚህ አሁን ፖለቲካው ዓለም ውስጥም ገብተው የሚሳካላቸውና የማይሳካላቸው ሰዎች የምታየው ኮሚኒኬት ማድረግ የሚችሉ ናቸው። ጋዜጠኞች እንዳንቺ ቶክ ሾው ሆስት ሆነው የሚሳካላቸው፣ አንቺ አሁን በጣም ሰው ይወድሻል፣ ህዝብ ይወድሻል በጣም አይደል? እና ምንድነው ኮሚኒኬት ማድረግ ስለምትችሉ ነው። በጋዜጠኝነት እኮ ፒኤችዲ የሰሩ ሰዎች አሉ ዩኒቨርሲቲ ውስጥ ያሉ። ግን መናገር፣ መግባባት፣ ሀሳብን በንግግር መግለጽ፣ የሌላ ሰው ሀሳብን ደግሞ መረዳት፣ ይሄ ኮሚኒኬሽን ስኪል በጣም ያስፈልገናል አሸናፊ ለመሆን፣ ኦቨርካመር ለመሆን ማለት ነው። ሌላው ደግሞ አምስተኛ የምናነሳው ሌሎችን ማነሳሳት ነው። እንዴት? አቢሊቲ ቱ ኢንስፓየር። ሌትስ ሴይ አንቺ አሁን አንድ ካምፓኒ አለሽ እንበል፣ አንድ ድርጅት አለሽ። ራዕዩ አንቺ ነው፣ የምታውቂው ራዕዩ አንቺ እንደሆነ ነው። በአንቺ ስራ 50 ሰዎች አሉ የሚሰሩ። ከዛ ተቀጥረው ስራቸው መስራት ይችላሉ። የተቀጠሩበትን ደሞዝ የሚከፈላቸውን ስራ መስራት ይችላሉ። ግን ሌላ አማራጭ አለ። አንቺ ያየሽውን አሳይተሻቸው፣ አንቺ ያየሽውን ቪዥን ለነሱ አሳይተሻቸው፣ ከዛ ያንን ቪዥን እንዲወስዱት የራሳቸው እንዲያደርጉት አድርገሻቸው
ኢንስፓየር አደረግሻቸው ማለት ነው። ከዛ እዛ ድርጅት ስትመጪ ሁሉም ይሄ ስራዬን ሰርቼ ሰዓት ሲደርስ እወጣለሁ ሳይሆን የእኔ ድርጅት ብሎ ነው የሚያስበው። አሁን ይሄንን ማድረግ የምትችይው ሌሎችን ኢንስፓየር የማድረግ ችሎታ ካለሽ ነው። ስለዚህ አንዳንድ ድርጅት ስትሄጂ ሁሉም ሰራተኛ ስራውን ይሰራል፣ ሰዓት ሲደርስ ይወጣል፣ አለቀ። ሌላ ድርጅት ደግሞ ስትሄጂ ሁሉም ሰራተኛ የራሱ ድርጅት የራሴ ድርጅት ብሎ ነው የሚሰራው፣ የራሴ ካምፓኒ ብሎ ነው። ሰዓት አይጠብቁም፣ አርፍደው ሲሰራሉ፣ ስራው ካላለቀ አይወጡም፣ ማንም እንዲነግራቸው አይጠብቁም። ይሄ ምንድን ነው? ያንቺ አቢሊቲ ኢንስፓየር የማድረግ ችሎታሽ ነው ማለት ነው። ስለዚህ ኦቨርካመር ለመሆን አሸናፊ ለመሆን ይረዳል። በዚህ እንደውም የአባይ ቲቪ ባለቤት አቶ ግሩም በጣም ትልቅ ስራ ይሰራሉ ብዬ አስባለሁ። ምክንያቱም ሁሉም ሰራተኛ እኔንም ጨምሮ አንዳንዴ ግራ ይገባኛል። አባይኛ እንደሆነ ነው የምናስበው። ኦፍኮርስ የኛ ነው፣ ግን ደግሞ የኔነት ባለቤትነት አድሮ መስራት ከሚቻለው በላይ መስራት መምጣት አለበት የተባለውን ነገር ለማምጣት እኩል መትጋትና ይሄ በጣም አንዱ ትልቁና አስፈላጊ ነገር ነው። በጣም ሁሉም ላይ ያለ ስሜት ነውና ይሄንን ደግሞ መፍጠር የቻለው አቶ ግሩም ነው። በጣም የሚገርም ነገር ነው። ኢንስፓየር ማድረግ ይችላል። እኔ ደጋግሜ ጠይቄያለሁ። ስራ እስከ ስንት ሰዓት ነው የምትሰሩት? ስንት ሰዓት ገብታችሁ ስንት ሰዓት ነው የምትወጡት ብዬ ያውቃለሁ። በኋላ ሲገባኝ ግን ሰው ለካ ሀሳቡ ሰዓት ላይ አይደለም፣ ስራው ላይ ነው። በቃ አባይ ቲቪ አንደኛ ነው። ልክ ነሽ ግሩም። ቀጣይ ደግሞ በስድስተኛነት የምናነሳው መለኛነትን ነው። መለኛነት እንዴት ነው? መለኛነት ደግሞ ክሪኤቲቪቲ ነው። ክሪኤቲቪቲ ማለት አሁን መንገድሽን ስትሄጂ ከዛ እንቅፋት መጣ፣ አይ በቃ እኔ እድለቢስ ነኝ ማይሆን ነገር ነው ብለሽ ልታቆሚ ትችያለሽ። ግን አሁን ምን ላድርግ፣ ምንድነው ማድረግ? በዚህ ጋር መንገዱ ተዘግቷል፣ ቤት አድርገን ነው ብናልፍ ይህንን አልፈ ነው ምን ሄደው ብሎ ማሰብ ነው ክሪኤቲቪቲ። ስለዚህ ኦብስታክልስ ሲመጡ፣ እንቅፋቶች ሲመጡ ያንን እንቅፋት የምታልፊበት መንገድ ሳትደነግጪ፣ ሳትናደጂ፣ ብስጭቱ ሳትገቢ፣ ጊቭ አፕ ሳታረጊ እንዴት አድርጌ ልለፈው ብሎ ማሰብና ያዛች ጋር መሄድ እሱ ክሪኤቲቪቲ ነው። እና ለአሸናፊዎች የግድ ነው ክሪኤቲቪቲ። ሰባተኛው ደግሞ ብቃትን ነው የምናነሳው። ብቃት ለአሸናፊነት እንዴት ነው መንገዱ ወይም ደግሞ የምንሄድበት የሚሆነው? ካፓቢሊቲ ማለት ነው ብቃት። በአንድ ነገር የተለየ ችሎታ ካለሽ በአንድ ነገር ብቻ የምትፈለጊበት ችሎታ ይኖርሽ። ከዛ በዛ በምትፈለጊበት ኤሪያ ላይ ብቃት ካለሽ ትፈለጊያለሽ። እኛ ቤት መብራት ተበላሸ እንበል፣ ከዛ ኤሌክትሪሽያን ይፈለጋል። አንዱ ሞከረ እምቢ አለው፣ ግን በጣም ጎበዝ ግን ኤሌክትሪሽያን አለ ሌላ። ስለዚህ ኤሌክትሪሽያኑ ይጠበቃል። ማታ ነው የሚችለው ከተባለ እስከ ማታ ድረስ እንጠብቀዋለን። መጠበቅ ግድ ነው። ውሃ የሚሰራ ከሆነ አሁን ትናንሾቹ ምሳሌዎች ነው። በጣም ጎበዝ ከሆነ ትጠብቂዋለሽ። እና በሙያቸው ይፈልጋሉ። ምጣድ የሚሰራው፣ ኤሌክትሪክ የሚሰራው፣ ቧንቧ የሚሰራው ሁሉም ተፈላጊ ናቸው። እና አሸናፊ ለመሆን የግድ ነው ብቃት። በተለይ ሌላ ሰው የማይችለው አንቺ የምትችለው ነገር ካለ አንቺ በቃ በኔ መምጣት አለበት። ሌላ አማራጭ የለም። በቀላሉ የምትተኪ አትሆኝም። ወይ በኔል ከሄደች ምን ችግር አለው ሌላ ሰው ይመጣል የምትባይ አትሆኝም ማለት ነው። ስለዚህ ብቃት ነው። ቀጣይ ደግሞ የምናነሳው ተአማኒነትን ነው። ተአማኒነት ለአሸናፊነት በጣም አስፈላጊ ከሆኑ ነገሮች መካከል ነው ብለናል እና እንዴት ነው ሊሆን የሚችለው? ተአማኒነት ደግሞ ክሬዲቢሊቲ ነው። በጣም ነው የምወደው የክሬዲቢሊቲን ሀሳብ። ዛሬ እኔ ፕሮግራም እንዳለን አውቃለሁ። ለቀረጻ እመጣለሁ፣ ቀጠሮ ይዘናል። ግን ፕኔል ምናልባት ባትመጣስ የሚል ሀሳብ አልመጣብኝም። እርግጠኛ ነኝ እንደምትመጪ። አንቺም ደግሞ ከኔ ጋር ፕሮግራም እንሰራለን፣ ግን ዛሬ ዶክተር ከቀረስ የሚል ሀሳብ መጥቶብሻል? በጭራሽ አልመጣብሽም። ክሬዲቢሊቲ ይሄ ነው። ሰዎች እንዲያምኑሽ እንዲተማመኑብሽ የሚያደርግ የምትገነቢው ነገር ነው ክሬዲቢሊቲ። እኔ እንደውም አንዳንዴ ይቸገራለሁ። ፕሮግራሞች ያዘጋጁና ከዛ እንደማልቀር ያውቃሉ። ለመያዝ አስቸግራለሁ።
ከያዝኩኝ በኋላ አልቀርም። ብሔራዊ ቲያትር ይሁን ኢሊሊ ሆቴል ይሁን ምን ይሁን መጽሐፍ ምረቃ ይሁን ኢንተርቪው ይሁን ከያዝኩ እንደማልቀር ያውቃሉ። ሌሎች እንግዶች ካሉ እየደወሉ የነገውን ፕሮግራም ለማስታወስ ነው አደራ እየደጋገሙ ይደውላሉ። አንዳንዴ ዝም ይሉኛል። ከዛ ቆይተው ሲደውሉ እኔ የቀረ መስሎኝ አንተማ አትቀርም በቃ ለዛ ነው እኮ ማስታወስም አያስፈልግም። እርግጠኛ ነን። እርግጠኛ። ስለዚህ እንደዚህ የሰዎችን ልብ ማሳረፍ መቻል። አይ እሷ ከሆነችማ ምንም ይሰራል ስራው። አይ እሷ ከሆነችማ ትመጣለች። አይ እሷማ እንዲያታረግም መባል መቻል እሱ ክሬዲቢሊቲ ነውና ሰዎች ያምኑሻል፣ ቦታ ይሰጡሻል፣ ያሳድጉሻል ማለት ነው። ሌላው እንግዲህ ውክልና መስጠት ነው የምናነሳው። ውክልና መስጠትስ እንዴት ነው ለአሸናፊነት መንገድ የሚሆነው? ውክልና መስጠት ደግሞ ability to delegate ነው፣ ዴሊጌሽን ነው። አንዳንድ ሰው አይተሽ እንደሆነ የሆነ ስራ ወይ ይመራ ሁሉንም ስራ እኔ ካልሰራሁት ይላል። ሁሉንም በቃ ራሱ ካልሆነ ይሄኛውን የሚቆጣጠረው እሱ ነው፣ ያኛውንም እሱ ማድረግ አለበት፣ ያኛውንም እሱ ማድረግ ያኛውን እሱ መስራት አለበት። ወይም ሄዶ ቼክ ያደርጋል። ይሄ ተሰርቷል፣ ይሄ አልተሰራም፣ ይሄ ተሰርቷል፣ ይሄ አልተሰራም ቼክ ያደርጋል። ዴሊጌሽን ግን መወከል ግን ምንድነው? አንቺ ፖዚሽን ላይ ያለሽ ግን ለሰዎች ኃላፊነትን ትሰጫለሽ። ያንተ ኃላፊነት ይሄ ነው፣ ያንቺ ኃላፊነት ደግሞ ይሄ ነው፣ ያንተ ኃላፊነት ደግሞ ይሄ ነው ብለሽ ታከፋፍያለሽ። ከዛ ኃላፊነት የሰጠሻቸው ሰዎች ጋር ነው ዲል የምታደርጊው። እያንዳንዱ ዲቴይል ውስጥ አትገቢው። የቀረጻውን የሚሰራ ሰው አለ፣ አስተዳደሩን የሚሰራ ሰው አለ፣ ፋይናንሱን የሚሰራ ሰው አለ። የአንቺ ስብሰባ የሚሆነው ኃላፊነት ከሰጠሻቸው ሰዎች ጋር ነው። ይሁን ቀላል ይመስላል፣ ግን የሚቸገሩ ሰዎች አሉ። ሁሉን ቼክ ካላረኩኝ፣ ሁሉን እኔን ካልሰራው ብለው የሚሉ ሰዎች አሉ። እና በዴሊጌሽን ለሰዎች ኃላፊነትን በመስጠት የአሸናፊነት መንገድሽ ጥሩ ይሆናል ማለት ነው። አስረኛነት ላይ የምናነሳው እንግዲህ እኔም በደንብ ሀሳቡን ተብራርቶ ዶክተር ካንተ ለመስማት ጓግቻለሁ። ምክንያቱም ያስፈልጋል ብዬ አስቤ አላቅም። የመቀለድ ችሎታን ነው በአስረኛነት የያዝነው። እንዴት ነው የመቀለድ ችሎታ ወደ ስኬት ወይም ደግሞ አሸናፊ ወደ መሆን መንገድ ለመሄድ የሚረዳን? የመቀለድ ችሎታ ሴንስ ኦፍ ሂውመር ለማለት ነው። ሴንስ ኦፍ ሂውመር ማለት ቀልድ የመቀለድም ችሎታ ነው። ከዛ ቀልድንም አንደርስታንድ ማድረግ፣ ሰዎች ሲቀልዱሽ ቀልድ እንደሆነ አንዳንድ ሰው ስትቀልጃቸው ምን ማለትሽ ነው ምናምን ሊሉ ይችላሉ። ቀልዱን አንደርስታንድ አያደርጉ፣ ግን ቀልዱን የመረዳት ችሎታ ነው። ብዙ አሜሪካኖችን ሄደሽ the most charismatic president of all times ብታያቸው፣ የመጨረሻው በጣም ተወዳጅ ካሪዝማቲክ ፕሬዚደንት በአሜሪካ ታሪክ ብታያቸው ሮናልድ ሬገንን ነው የሚልሽ። ሮናልድ ሬገን the most charismatic president of the United States ነው የሚባለው። 40ኛው ፕሬዚደንታቸው ነው። ሮናልድ ሬገን ባልጠበቅሽው ቦታ ላይ ያስቅሻል፣ ይቀልዳል። ፕሬዚደንት ነው ግን ይቀልዳል። እሱ ንግግር ያደርጋል የተባለ ጊዜ ካሪዝማቲክ ስለነበረ ሮናልድ ሬገን ማታ ንግግር ያደርጋል ከተባለ ይሄ ቶክ ሾው የኮሜዲ ሾው ምናምን አይታይም። ኦል አሜሪካንስ ቁጭ ብለው ሮናልድ ሬገንን መናገር ያውቅበታል። ፌሻል ኤክስፕሬሽን አለው፣ እጁን የሚያደርገው ነገር አለው። ከዛ መሀል ላይ ደግሞ ይቀልዳል። ቆንጆ ቀልዶች ያመጣና ጆኮች ያወራል፣ ይቀልዳል። እና ከሰዎች ጋር ለመግባባት ለምሳሌ ከሰዎች ጋር ስትሰሪ ያ ሰው ሊቀልድ ሲሞክር ቀልድ መሆኑን መረዳትሽ፣ ከዛ ደግሞ አንቺም ፍሬንድሊ ለመሆን ስትቀልጂ ይረዳል በጣም። ከሰዎች ጋር ያለሽን መቀራረብ ይጨምርልሻል። በሰዎች ጋር ያለሽን መዋደድ፣ ግን ጨዋ ቀልዶች መሆን አለባቸው። ዲሰንት፣ የሰው ክብርን የጠበቁ ቀልዶች መሆን አለባቸው። እንደዛ ሲሆን ይረዳል። የፐርሶናሊቲሽን ቢልድ ያደርጋል። ሰዎች ያምኑሻል፣ ከአንቺ ጋር መሆን ይፈልጋሉ፣ ከአንቺ ጋር ማውራት ይፈልጋሉ። ይህም ደግሞ ያሳድጋል እና ለአሸናፊነት ይጠቅማል። ሴንስ ኦፍ ሂውመር። 11ኛው እንግዲህ ተጠያቂነት ነው። ተጠያቂነትን እስኪ እንመልከት። ተጠያቂነት አካውንታቢሊቲ ማለት ነው። አካውንታቢሊቲ አሁን አንቺ ላለቃሽ ተጠያቂ ነሽ። ሰዎች መጥፎ ይመስላቸዋል አካውንታቢሊቲ፣ ተጠያቂነት ግን ለምናገረው ነገር ሳምባዲ እንዲጠይቀኝ ይፈቅዳለሁ። እዚህ ጋር አሁን ቁጭ ብዬ ለማረገውን ለምናገረው ነገር
የሚጠይቁኝ ሰዎች አሉ። እኔ አለቃ የለኝም፣ በመስሪያ ቤትም ቤትም አለቃ የለኝም። አለቃዬ ክርስቶስ ነው። ግን የፈቀድኩላቸው ሰዎች አሉ። እነዚህ የፈቀድኩላቸው ሰዎች አስተያየት ይሰጣሉ፣ ጥሩን ይነግሩኛል። አንዳንዴ መስተካከል ያለበት ነገር ካለ መስተካከል አለበት ብለው ይነግሩኛል። አሁን ወንበራችን ብዙ ሲጠየቅ ነበር ባለፈው እስቲ እንደነበረው። አንዳንዴ አለቃ እንኳን ባይኖረን አለቃ የሌላቸው ሰዎች ምን ያደርጋሉ መሰለሽ? ካምፓኒ የሚመሩ ከሆነ ቦርድ አድቫይዘሪ ቦርድ ያቋቁሙና በራሳቸው ላይ ይሾሙታል። they are accountable to the board ለቦርዱ ተጠያቂ ናቸው። ቦርዱ ጠርቶ ለምን እንዲያደረግ እንዴት እንዲያደረግ ይሄኛው ልክ አይመስለንም ይሄኛው ልክ ነው ብለው እንዲናገራቸው ይፈቅዱለታል ማለት ነው። ያ ካልሆነ ግን አሁን ለምሳሌ ውጭ ያሉ ቸርቾች በቸርቾች ስታይ ዋን ማን ሊደርሺፕ ያለባቸው ፓስተሩ ብቻውን የፈለገውን ነገር ማድረግ የሚችልበት ቸርች ሲሆን ብዙ ጊዜ ችግር ውስጥ ይገባሉ። ገንዘቡን አቢዩዝ ያደርጋሉ ወይ ሌላ ነገር ውስጥ ይገባሉ። አሜሪካ ውስጥ ሲወድቁ የምታያቸው የአሜሪካን ፓስተሮችን ማለት ነው። በዛ ነው አካውንታቢሊቲ በማጣት ነው። በ12ኛነት የምናነሳው ያው ደግሞ ልብን መከተል ነው። ልብን መከተል እንደው በተለምዶ ብዙ ጊዜ እንለዋለን፣ ውስጣችሁን ስሙት ልባችሁን ተከተሉት የሚባል ነገር ይነሳልና ዛሬ ለአሸናፊነትም አንዱ የሚያስፈልገን ነገር ሆኖ መጥቷል። እንዴት ነው ልብን መከተል? አንዳንዱ ነገር ጵኔል በአእምሮሽ የማትወስኚው ይመጣል። በአእምሮሽ አስበሽ የማትወስኛቸው ነገሮች አሉ ማለት ታሰላስያለሽ። ለምሳሌ ሁለት እኩል የሆኑ እድሎች መጡልሽ፣ ተከፈቱልሽ በሮች። በአእምሮሽ ስታስቢያቸው ሚዛናቸው ሁለቱም እኩል ነው። ታስቢያለሽ፣ ታወጫለሽ፣ ታወርጃለሽ፣ ትቀንሻለሽ፣ ትደምሪያለሽ። ከዛ you listen to your heart ልብሽን ታዳምጫለሽ። ለማስረዳት ከባድ ነው። በመንፈሳዊ ጥልቅ ብለን በመንፈሳዊ ከሄድን ሆሊ ስፒሪት ነው ትያለሽ፣ የእግዚአብሔር መንፈስ ነው ትያለሽ የሚናገርሽ። እንደዛ ምን አለሁ እኔ። ኢንቱዊሽን ግን በአእምሮ የማታስቢው ግን ልክ ነው ልክ አይደለም ብለሽ ለመለየት በዚህ ጋር ልሂድ በዚህ ጋር ልሂድ ብለሽ ለመምረጥ የምትጠቀሚበት ነው። እና ሊደርስ መሪ የሆኑ ሰዎች አንዳንዴ በዚህ ጋር እንሂድ ብለው ሲወስኑ ለምንድን ነው ስትያቸው ማስረዳት ላይችሉ ይችላሉ። ልባቸውን የተከተሉት ኢንቱዊሽን ነው። ያ ብቻ አይደለም። አንዳንድ ጊዜ የሆነ አደጋ ሊደርስ ሲል ልብሽ ያውቃል። አንዳንዴ ለምሳሌ አንዲት ሴት ከቤት ወጣች ልትሄድ ብላ መኪና ውስጥ ልትገባ ብላ የሆነ ነገር ተመለሽ አላት። ምንድን ነው ተመለሽ አላት። ከዛ ተመልሳ ገባች። ስትገባ ጋዙን አላጠፋችው። እንደዚህ አይነት ነገሮች አሉ። ይመራሻል፣ ልብሽ ይመራሻል። እና በሊደርሺፕ ደረጃ ይሄ በትምህርት ደረጃ ነው። ከአሁን እነዚህ የምናወራቸው ሁሉ የሊደርሺፕ ትምህርቶች ናቸው። በሊደርሺፕ ደረጃ አንድ መሪ ከሌላው፣ አንዱን ሰው ከሌላው፣ አንዱን አሸናፊ ከሌላው የሚለየው አንዱ ነጥብ ኢንቱዊሽን ነው። ሊስኒንግ ቱ ዮር ሃርት ልብን ማዳመጥ እና ልብን መከተል ነው። እና ይሄም ያስፈልጋል። በ13ኛነት የምናነሳው ደግሞ ይሄ ፍሌክሲቢሊቲ ወይም ደግሞ ምቹ መሆን ለነገሮች የምንለውን ነው። እሱስ እንዴት ነው የሚነሳው? ፍሌክሲቢሊቲ እኔና አንቺ አብረን እየሰራን ነው። ከዛ እኔ አንድ ነገር በዚህ መንገድ እንድንሰራ ፈልጌያለሁ፣ እንዲህ ብናደርገው ጵኔል ብዬሻለሁ። ወይም ደግሞ አንድ ቶፒክ ይዤ መጥቻለሁ፣ በዛ ቶፒክ ላይ እንድንሰራ። ግን አንቺ ደግሞ የተሻለ ቶፒክ ይዘሽ መጥተሻል። የተሻለ ቶፒክ ይዘሽ መጥተሽ አይ እንደዚህ ብናደርግ ዛሬ ይሄኛውን ከምናወራ በዚህ ላይ ብናወራ ስትይ፣ አሁን እዚህ ጋር የኔ ፍሌክሲቢሊቲ ይታያል። እኔ ያሰብኩት ነው በቃ ይሄን አስቤያለሁ ይሄ ነው ብዬ ስታበርን መሆን ነው። ስታበርን የሚባለው እሱ ነው። ድርቅ ብዬ እኔ ያሰብኩት ይሄን ነው የምናደርገው ካልኩሽ ስታበርን ነኝ። ግን አንቺ ያመጣሽውን አይዲያ ይቼ ልክ ነሽ እኮ ጵኔል፣ ለምን ይሄኛውን አንሰራውም? ዋይ ኖት ይሄኛውን ብንሰራው ይሻላል ካልኩሽ ፍሌክሲብል ነኝ፣ መታጠፍ እችላለሁ። በዚህ ጋር ለመሄድ ፈልጌ ከዛ በዚህ ጋር መሄዳችን ከዚህ ጋር ከመሄዳችን ይልቅ በዚህኛው ጋር መሄዳችን ጥሩ እንደሆነ ካሳየሽ ከዛ አይ ግድ የለም እኔ ያሰብኩት በዚህ ነው ብዬ ድርቅ ብዬ በዚህ ጋር መሄድ እችላለሁ። ስታበርን ያደርገኛል፣ ደረቅ እሆናለሁ።
ፍሌክሲብል ከሆንኩኝ ግን አስብና የአንቺ ልክ ከሆነ ልክ ነው አይ ቲንክ አንቺ አይዲያ ልክ ነው ብዬ በዚህ ጋር እሄዳለሁ ማለት ነው። 14ኛው ደግሞ በምሳሌነት መምራት ሊዲንግ ባይ ኤግዛምፕል። ይሄ ደግሞ ቤተሰብ ውስጥም ይሰራል። ቤተሰብ ውስጥ እኔ ለወላጆች ደጋግሜ የምነግረው መሰለሽ ብንል ልጆቻችሁ እናንተ የምታረጉትን ነገር ያደርጋሉ። አለቀ። እናንተ የምትሏቸውን አይደለም የሚያደርጉት፣ እናንተ የምትሏቸውንም ያደርጋሉ። የምታረጉትን ነገር ግን ያደርጋሉ። የኔ ልጅ አንዷ በጣም ልጅ ሆና እኔ ልምድ ነበረኝ ምግብ እየበላሁ ከዛ የሚነበብ ነገር እንደዚህ ይዤ ወይ መጽሔት እንደዚህ ይዤ ከዛ ምግብ በላለሁ እና ከዛ ደግሞ አነባለሁ። አሁን ትቻለሁ፣ ልክ አይደለም። ከዛ ቤት እስከ ምግብ እየበላሁ የሚነበብ ነገር ግን በእጄ ይይዛለሁ። ከዛ እሷ ይሄንን ደጋግማ አይታለች እና አንድ ቀን ምግብ ሲያቀርቡላት ገና እኮ ማንበብ አልጀመረች። የሚነበብ ነገር መጽሔት እንደዚህ ያዘችና መጽሔቱን ይዛ መብላት ጀመረች። ምን እያደረገች ነው ብዬ ሳያት ኤግዛክትሊ እኔ የማደርገው ነው የምታደርገው። እኔ የማደርገውን ነገር አሁን እኔ ኒውስ እወዳለሁ። ሲኤንኤን፣ ቢቢሲ፣ አልጀዚራ ምናምን ያለው ልጆቼ ሲኤንኤን፣ ቢቢሲ፣ አልጀዚራ ያሉ። መጽሐፍ ማንበብ እወዳለሁ። ልጆቼ መጽሐፍ ማንበብ ይወዳሉ። አለቀ። ስለዚህ ምን ማለት ነው? ሊዲንግ ባይ ኤግዛምፕል። አሁን ልጆቼን በማድረግ ነው የመራኋቸው። አንብቡ ብዬ ጨቅጭቄያቸው አይደለም፣ ግን መጽሐፍ ይዤ ቁጭ ስለያሉ ስለዚህ አባታቸውን ያዩና እነሱም መጽሐፍ ይዘው ቁጭ ይላሉ። ዜና ሳይያያሉ ዜና ያሉ መስሪያ ቤት ውስጥም በላይፍም ቢሆንልን መምራት ያለብን እየሆነን ነው። በቃ ሰዎች የሆነውን ነገር እንዲከተሉ ምሳሌ ሆነላቸው እንዲከተሉ ማድረግ ነው ሊዲንግ ባይ ኤግዛምፕል ማለት። 15ኛው ሀሳባችን ደግሞ በተልኳችን ላይ ትኩረት ማድረግ ወይም ደግሞ በተልኮ ላይ ትኩረት ማድረግ የሚለው ነው። እሱስ እንዴት ነው የሚነሳው? እሱም ደግሞ የቅድም ካልነው ከአንደኛው ነጥብ ጋር ይመሳሰላል። ሚሽን ፎከስድ መሆን ማለት ነው። ማድረግ ባለብኝ ነገር ላይ በጣም ዲስትራክትድ ሳልሆን ፎከስድ ሆኜ እዛ ላይ መስራት። አንዳንድ ሰዎች አውቃለሁ የመታጠቢያ ቤት እቃ የሚሸጡ የዛሬ 20 ዓመት ማውቃቸው ቧንቧ የመታጠቢያ ቤት እቃ ምናምን ላይ የሚነግዱ ከ20 ዓመት በኋላ ሳገኛቸው ያንኑ ስራ ነው የሚሰሩት፣ ግን በትልቁ በጣም ትልቅ አድርገውት ሲሰሩ ታገኛቸዋለች። እነዚህ በቃ ፎከስድ ናቸው። አስተማሪ የሆነ ሰው ኦል ሂል ላይፍ አስተማሪ ሊሆን ይችላል። ጋዜጠኞች አሉ ህይወታቸውን በሙሉ ጋዜጠኛ ሆነው የሚጨርሱ እንደውም ድጋሚ ይፈጠር እንኳን ሚሉ አሉ። ድጋሚ ይፈጠር እንደገና ተመልሼ እዚህ ምድር ላይ በመጣ ጋዜጠኛ ነው መሆነው የሚሉ አሉ። ይኸውም ሚሽን ፎከስድ መሆን፣ ያም ንግዱን በንግዱ ላይ ፎከስድ ሆኗል። ጋዜጠኛው ፎከስድ ሆኖ በቃ በጋዜጠኝነቱ ላይ እስከ መጨረሻው ድረስ እድሉ ቢሰጠው እንደውም ደግሞ ሊሰራው። ይሄ ሚሽን ፎከስድ ማለት ነው። ስለዚህ አሁን ሚሽን ፎከስድ ስለሆንሽ ትኩረትሽ እዛ ላይ ነው። በንባብ ታሳድጊዋለሽ። ኤክስፒሪየንስሽ ትልቅ ይሆናል። ተቀባይነትሽ ትልቅ ሆኗል። ለአሸናፊነት አይደል እያወራን ያለን? አሸናፊ የሚሆኑት በዚህ ነው። አሁን ጋዜጠኛ ሆነው በጋዜጠኝነታቸው በጣም የተከበሩ እስከ መጨረሻው እስከ ሽበታቸው ድረስ ጋዜጠኛ ሆነው የሚያልፉ ሰዎች አሉ። ግን ውጤታማ ናቸው። እንደ ሀገር መሪ ነው የሚከበሩት ማለት ነው። 16ኛው ነጥባችን ደግሞ የሚሆነው ቀላል ስህተቶችን ይቅር ማለት የሚልን ሀሳብ ነው የምናነሳው እና እዚህ ጋር ከባዱስ የሚለው እንዳይነሳ እንዴት ነው ግን ቀላል ስህተቶችን ይቅር ማለት የሚለው? ፎርጊቪንግ ኦነስት ሚስቴክስ ነው የሚለው። ምን ማለት ነው? ልክ ነሽ፣ ሁሉን ነው ይቅር የምንለው። በጣም እንኳን አነሳሽ፣ ሁሉን ነው ይቅር የምንለው። ግን አንዳንዴ ሰዎች ሳያውቁ የሚሰሩት ስህተት አለ። በጣም ሊያናድሽ የሚችል ግን ሳያውቁ የሰሩት ስህተት አለ። በቃ ቤት ውስጥ ብትወጂው ብርጭቆ ተሰበረባት። እንደውም እኔ ገጥሞኛል። ጥሩ ምሳሌ ነው። ቡና ጠጣለሁና ቡና መጠጣው በእነዚህ አይነት እቃዎች ነው። በማግ መጠጣት እወዳለሁ። ከዛ አንድ ጊዜ ቆንጆ ማግ አግኝቼ የአሜሪካ ሁሉም ፕሬዚደንቶች ያሉባት ነች። ይዣት መጣሁ። ከዛ ይዣት በመጣሁ በ15 ቀኑ ነው ምናምን
ቡና የምታፈላልኝ ልጅ ጥላ ሰበረች፣ ተሰበረባት። በቃ አሁን ከዛ ገዝቼ አምጥቼ ምን ብዬ ምናምን ብዬ መነጫነጭ እችላለሁ። በቃ ከእጇ አመለጠና ተሰበረ፣ አለቀ። አንደኛ ተሰብሯል፣ አይሰራም፣ አይመለስም። ልስበረው ብላ አልሰበረች። ኬርለስ ሆና አይደለም የተሰበረችው፣ እያጠበችው ከእጇ አመለጠ፣ ተሰበረ። በቃ ስትሰሚ ይሄንን ይቅር ማለት የሚባለው ተሰበረብሽ፣ አዎ አይ በጣም ወዳት ኩባያ ነው ግድ የለም በቃ ታይፕ ኦኬ ብለሽ ማለፍ ነው። ትላልቆቹንም ማለት ኢንቴንሽናሊ ሰዎች ሆን ብለው ሲያጠፉ ቁጭ አድርገሽ ማናገር አለብሽ አይደል? ሆን ብለው በእንዝልሃልነት በስንፍና ምን ያመጣል በሚልም ደግሞ በስርሽ ያሉ ሰዎች የሚሰሩ እንደዛ ከሆነ የሀፍቱ ቶክቱም ጓደኞችሽን እንደዛ ካረጉ ሆን ብላ እያረፈደች የምትመጣ አንቺ እዛ ቁጭ ብለሽ ህዝብ ፊት ቁጭ ብለሽ እየጠበቅሻት 1 ሰዓት እያረፈደች የምትመጣ ምናምን ከሆነ you should talk to her። ግን ድንገት ሳያውቁት የሚሳሳቱ ሰዎችን it's okay ምንም ችግር የለም ብለሽ ማለት 17ኛው ሀሳባችን ደግሞ ከዚሁ ሀሳብ ጋርም ትንሽ የሆነ ተያያዥነት ይኖረዋል ብዬ አስባለሁ። ትህትናን ነው የምናነሳው። ትህትናም ሂዩሚሊቲ በጣም ድል ለማድረግ በጣም ነው የሚያስፈልገው። በነገራችን ላይ አሁን ብዙ ጊዜ ደጋግሜ ትህትናን አነሳለሁ። መጽሐፍ የማይጻፍለት ቶፒክ ነው ትህትና። አንድ ጊዜ አንድ ሰው መንፈሳዊ ሰው ነውና ስለ ትህትና መጽሐፍ ፈለገ። ከዛ አንድ መጽሐፍ ልትጽፊ ስትይ በአንድ ቶፒክ ላይ ከዛ በፊት ከአንቺ በፊት የጻፉ ሰዎች ካሉ ቼክ ታደርጊያለሽ። ለምሳሌ ስለ እውነት መጽሐፍ ከፈለግሽ ከዚህ በፊት ስለ እውነት እነማን ጽፈዋል ብለሽ ቼክ ታደርጊያለሽ። እና መጀመሪያ እነሱን ብታይ ጥሩ ነው። እና ስለ ትህትና መጽሐፍ ፈለገና ትህትና ላይ የተጻፉ መጽሐፍቶችን ፈለገ፣ አላገኝም። ማለት ሙሉ ቶፒኩ ሂዩሚሊቲ ሆኖ ትህትና ላይ የተጻፈ መጽሐፍ ብዙ አላገኝም። ከዛ በጣም ተገረመ። እነሱ ጻፈ ሂዩሚሊቲ ብሎ ጻፈና ትህትና ለአሸናፊነት የሚረዳሽ በሰዎች ፊት ትሁት፣ ለምሳሌ በስራው ዓለም ውስጥ ገባሽ ማንበል። ከዛ ያ ሰው እንትን ከሆነ ትዕቢተኛ ከሆነ በጣም ኩሩ ከሆነ ስራ እድሎችን አያገኝም። በቃ ሰዎች ከሱ ጋር መስራት አይችሉም። ግን የሆነ ቦታ እስከደርሽ ድረስ ራስሽን ዝቅ አድርገሽ ታዛዥ ሆነሽ በትሁት ሆነሽ ስትሰሪ የእድገት መንገድሽን ታዘጋጀዋለሽ። ከመጀመሪያው ግን ኮርቼ ከተቀመጥኩ አልታዘዝም፣ ለመማርም ፈቃደኛ አይደለሁም ካልኩኝ አስቸጋሪ ነው የሚሆነውና ለአሸናፊ ለመሆን በጣም ይረዳል። 18ኛው ሀሳባችን በግል መውቀስ ነው። በግል መውቀስ ሰዎችን ሲያጠፉ ነው። አንዳንድ ጊዜ ምን አይነት ስህተት ይሰራል መሰለሽ? እኔ በደንብ ያስታውሷት ተመልካቾቻችን ደስ ይለኛል። ሰዎች ሲያጠፉ ለምሳሌ የኔ ልጅ ያጠፋችን ነበር። ከቤት ልጀምር። ልወቅሳት ከሆነ የፈለግኳት እኔ እላታለሁ፣ ወይ እሷ መኝታ ቤት እሄዳለሁ፣ ወይ እኔ መኝታ ቤት እመጣለሁ። ለምንድን ነው እንደዚህ የምታደርጊው እላታለሁ። ብቻዋን እህቷም አላየችም፣ ሌሎች ሰዎችም ቤት ውስጥ ያሉት አላዩ። እንዳታረጊ ምናምን ተባብለን እንወጣለን ከመኝታ ቤት። ፕራይቬት ክሪቲሲዝም ነው፣ በግሏ ነው። መስሪያ ቤት የምትሰሪ ከሆነ የሆነ ችግር ካለ አሁን እኔና አንቺ አንድ ነገር እንድታስተካኪ ፈለግኩኝ እንበል። አሁን እዚህ ጋር ወንድሞቻችን አሉ፣ ካሜራ ማኖች አሉ። እነሱ ፊት አይደለም ማነጋገር ያለብኝ። እኔ ልዬ አንዴ ላናግርሽ ብዬ እዛች ክፍል ገብተን ያኛው እኮ እንዲህ ማለት የለብሽም እንደዚህ ማለት። አንቺም ደግሞ እኔን ልትነግሪኝ ከፈለግሽ ሁሉ ሰው ፊት ሳይሆን የምትነግሪኝ ለብቻችን የምንሆንበት ቦታ ሄደን ትነግሪኛለሽ። ይሄ ፕራይቬት ክሪቲሲዝም ይባላል። በጣም በጣም ደስ የሚል ነገር ነው። ጨዋ ሰዎች እንደዛ፣ ባልና ሚስት በተለይ ደግሞ እንደዛ በግል ነው ማድረግ ያለባቸው። ቀጣይ ሀሳባችን ከዚሁ ጋራ በግል መውቀስ ካለን በ19ኛነት የምናነሳው ደግሞ በአደባባይ ማመስገን የሚለውን ነው። ሲያጠፉ ሰዎች ያው በግል እንወቅሳለን፣ ስናመሰግን ደግሞ በአደባባይ መሆን አለበት ነው። እንዴት ነው በአደባባይ ማመስገን? አሁን በቅድም የቤቱን ምሳሌ ካየን ጠርቼ ወቀስኳት አይደል መኝታ ቤት። ጥሩ ስትሰራ ግን ሁሉም ሰው ባለበት
ቤት ውስጥ ሁሉም ሰው ባለበት ግሬስዬ እንደዚህ ያደረግሽው እኮ በጣም ጎበዝ ብዬ እየሰሙ እናገራለሁ። አሜንዬ እንደዚህ ያደረግሽው ብዬ እየሰሙ እናገራለሁ። አንቺን ላመሰግንሽ ከፈለግኩኝ በስልክ ጵኒኤል በጣም ጥሩ እየሰራሽ ነው፣ ልቤን አሳርፈሽዋል፣ በጣም ጎበዝ ነሽ፣ እውነት ነው፣ በጣም ጎበዝ ነሽ፣ ልብ የምታሳርፊ ነሽ፣ እውነት ነው። አሁን ያንን ምስጋና ብቻሽን አይደለም የምነግርሽ፣ ፓብሊክሊ እነግርሻለሁ። ሌሎች ሰዎች ባሉበት እነግርሻለሁ፣ በካሜራ ፊትም እነግርሻለሁ። ከዛ አሁን ሁለቱ አብረው ይሄዳሉ፣ ፕራይቬት ክሪቲሲዝም እና ፐብሊክ ፕሬይዝ። በድብቅ በስውር ታስተካክያቸዋለሽ፣ በአደባባይ ደግሞ ታመሰግናቸዋለሽ። እና እነዚህ የአንቺን ኳሊቲ ያሳድጋሉ፣ አሸናፊ እንድትሆኝ ኦቨርካመር እንድታደርጊ ያደርጉሻል። እንግዲህ ሰዎች አሸናፊ ለመሆን ቢያደርጓቸው ብለን እያነሳን ብዙ በርካታ ነጥቦችን መጣን። በመጨረሻ ወይም ደግሞ በ20ኛነት የያዝነው አስቸጋሪ ሰዎችን ማስተካከል የሚለውን ነው። እንዴት ነው አስቸጋሪ ሰው እንግዲህ ህይወት ውስጥ አይጠፋም፣ ይኖራል ሁልጊዜም። እነዛን ሰዎች ማስተካከል የሚለውን ሀሳብ አንስተናል። እንዴት ነው የምንችለው? ይሄ ዲሊንግ ዊዝ ትራብል ሜከርስ የሚባለው ነው። እና ትራብል ሜከርስ አሉ። ሁል ጊዜ ሶፍት አትሆኝም፣ ሁል ጊዜ ለስላሳ አትሆኝም፣ ሁል ጊዜ ማር አትሆኝም። አንዳንድ ጊዜ ሆም ብለው የሚያጠፉ ሰዎችን፣ ሆም ብለው የሚረብሹ ሰዎችን በትክክለኛው መንገድ ደግሞ እነሱ ጋር ዲል ማድረግ አለብሽ። ማለትም ማለት ነው በህግ መጠየቅ ያለበት ሰው በህግ ይጠየቃል። አንዳንዴ ከመጠን ሲያልፍ፣ ለምሳሌ ሰፈር ውስጥ ዝም ብሎ የሚረብሽ ልጆችን የሚተናኮል ሰፈርተኛውን አላስቀምጥ የሚል ሰው ልጅ ወይም ሰውዬ ዝም ብለሽ አታየውም፣ ታናግሪዋለሽ። የማይስተካከል ግን you go to the authorities። ክፍለ ከተማ ቀበሌ ትሄጂና ትነግሪያለሽ፣ ፖሊስ ጣቢያ ትሄጂና ትነግሪያለሽ። ትህትና ሲባል፣ ሰውን መውደድ ሲባል፣ ለሰዎች መልካም መሆን ሲባል እንደው ዝም ብሎ የሚመጣብንን ነገር እንቀበላለን ማለት አይደለም። ህብረተሰብ ውስጥ በህግ መጠየቅ ያለባቸው ሰዎች አሉ። በህብረተሰብ ውስጥ በፖሊስ በኩል የምታናገሪያቸው ሰዎች አሉ። መስሪያ ቤት ውስጥ ቁጭ አድርገሽ ሲሪየስ የሆነ ነገር ልታናገሪያቸው የሚገቡ ሰዎች አሉ። ታስተካክላለህ፣ አስተካክል፣ ይሄ እንዲህ ነው፣ ማስጠንቀቂያ ሰጥተሽ ማስጠንቀቂያሽ ካልሆነ እርምጃ የምትወስጃቸው ነገሮች አሉ። በተለይ ሊደርሺፕ ላይ ይሄ ግድ ነው። ሊደሮች ግድ ይሄን ማድረግ በየደረጃው ባለንበት በጣም አስቸጋሪ የሆኑ ሰዎችን በህግ በስርዓት በደንብ ማስተካከል ያስፈልጋል፣ እርምጃ መውሰድ ያስፈልጋል። እንግዲህ ያን ሁሉ እኮ አልፈሽ ነው ግን ጠርተሽ በግል ወቅሰሽ ክሪቲሳይዝ አድርገሽ በአደባባይ አመስግነሽ እንዲያስተካክሉ እድል ሰጥተሽ ምን ብለሽ ካልሆነ አሁን ምንም ማድረግ አይቻልም። በደንብ በስርዓት በህግ ነገሩን ትይጅበታለሽ ማለት ነው። ይህም አስፈላጊ ነው። እንግዲህ ያንዳንዳችን አሸናፊ መሆን በምንፈልጋቸው ዘርፎች በተለይ ደግሞ በመሪነት ቦታ ላይ ያሉ ሰዎች ቢያደርጓቸው ብለን እንዲሁም ደግሞ በአጠቃላይ ሰው አሸናፊነትን የማይፈልግ አሸናፊነትን የማይወጥን መድረስ አለብኝ ብሎ ግብ የማያስቀምጥ ሰው የለምና እዛ ቦታ ላይ ለመድረስ እነዚህን ነገሮች ብናደርግ መልካም ነው ብለን ወደ 20 ነጥቦችን አንስተናል። ተመልካቾች እነዚህን ሀሳቦች ተንተርሰው በርካታ ነገር እንዳገኙበት እንደተማሩበት እንግዲህ እርግጠኛ ነን። አሁን የሚቀረን ዶክተር የእውቀት አልማዞች የዕለቱ አንኳር መልእክትን መስማት ነውና እሱን ሰምተን እንመለሳለን። ክብራትና ክብራን ዛሬ የነበረን ውይይት አዳምጣችኋል። አሸናፊነትን ነው ያወራነው። ኦቨርካም ማድረግ ወይም ደግሞ ዊነር መሆን ማሸነፍን ነው የተመለከትነው። ለሱ ደግሞ የሚያስፈልጉ 20 የተጠኑ በሊደርሺፕ ምሁራን የተጠኑ 20 ነጥቦችን ነው ያስቀመጥነው። እነዚህ ብትጠቀሙባቸው ታተርፋላችሁ ብዬ አምናለሁ። አጭር ነገር ደግሞ ለመጨመር ፓርክ ስለማድረግ ያወራላችሁ። እኔ ዛሬ ወደ አባይ ቴሌቪዥን ስመጣ በመኪና ነው የመጣሁት። ከዛ መጣሁ፣ መኪናዬን የማቆምበት ቦታ ፈለግኩኝ፣ ቦታ አገኘሁ። እዛ ጋር መኪናዬን አቆምኩኝ፣ ሞተር አጠፋሁ፣ ከመኪና ወረድኩ፣ መኪናዬን ቆለፍኩ፣ መጣሁኝ።
ምንድነው ያደረኩት? ፓርክ ነው ያደረኩት። አቆምኩት። የመጣሁበትን መኪና አቆምኩት። ይሄ ትክክል ነው። መኪናችንን ቦታ ፈልገን ፓርክ እናደርጋለን። ነገር ግን የህይወት መኪናዎች አሉ። የህይወት መኪና አለን። የህይወት መኪናችንን ፓርክ አናደርግም። የሆነ ቦታ ላይ አምጥተን በቃ አሁን ትምህርት ጨርሻለሁ ብለን መኪናችንን ሞተሩን አጥፍተን ፓርክ አናደርግም። በቃ እዚህ ጋር ጨርሻለሁ ብለን ወይም ደግሞ የሆነ ስራ ሰራን ብለን አሁን ይሄንን ሰርቻለሁ ከዚህ በኋላ መንቀሳቀስ አያስፈልገኝም ብለን የሥራ መኪናችንን ፓርክ አናደርግም። ሞተር አጥፍተን ወርደን ቆልፈን አንሄድም። ምንድነው መሆን ያለበት? ሁል ጊዜ መንቀሳቀስ ነው ያለበት። ሁል ጊዜ በህይወታችሁ አንድ ነገር የሚንቀሳቀስ ወይ የተማራችሁ መሆን አለበት፣ ወይ የሰራችሁ መሆን አለበት፣ እያደጋችሁ መሆን አለበት፣ እያነበባችሁ መሆን አለበት፣ ትሬኒንግ እየወሰዳችሁ መሆን አለበት። መኪናው ፓርክ መደረግ የለበትም። የህይወት መኪና አንዳንዶቻችን ፓርክ አድርገን ቁጭ ብለን በቃ ይሄን ነገር ሰርቻለሁ ከዚህ በላይ ምንም አይጠበቅብኝም ብለን የህይወት መኪናችንን አቁመን ገብተናል። ግን ዱ ኖት ፓርክ፣ ኔቨር ፓርክ። የህይወት መኪናችሁን እስከ መጨረሻው ድረስ እስትንፋሳችሁ በአፍንጫችሁ እስካለች ድረስ በህይወት እስካላችሁ ድረስ ጡረታ ብትወጡ እንኳን አታቁሙ። አንድ ነገር አድርጉ። ወይ ተማሩ፣ ወይ አንብቡ፣ ወይ ትሬኒንግ ውሰዱ፣ ወይ አዲስ ነገር ስሩ። ህይወታችሁ አክቲቭ ይሁን። ይሄ ሁል ጊዜ ሙቭ ታደርጋላችሁ ማለት ነው እና የሚቆም ነገር አይኖርም በህይወታችሁ። ይሄንን እንድትለማመዱ የህይወታችሁን መኪና እንዳታቆሙ፣ ፓርክ እንዳታረጉ መጨመር ፈልጌ ነው። አመሰግናለሁ። ተመልካቾቻችን ስለ አሸናፊ ሰዎች ባህሪያት አንስተን ከዶክተር ወዳጄነህ ጋራ የነበረን ቆይታ የተመለከታችሁትን ይመስል ነበረ። አዲሱ ዓመት እንግዲህ በነገሮች ሁሉ ባሰባችሁት መንገድ አሸናፊ የምትሆኑበት እንዲሆንላችሁ እየተመኘን የዚህ ሳምንት ፕሮግራማችንን አበቃን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ሳምንት።